ስርዓትን ለማስጠበቅ የሚከፈል ዋጋ መሆኑን አውቀው ሊኮሩ ይገባል። የአንድ ሰው ሙሉ በሙሉ በሌላ ሰው ቁጥጥር ስር መዋል ዋነኛው መነሻ እንግዲህ ኃጢአት ነው። ሰላም እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የላይክ በተኗንም ተጫኑ። ባርነትና ኃጢአት እስቲ እንመልከት። ማህበራዊ መልሶ ግንባታና ለውጥ። ማህበራዊ ነውጥ መጋበዙ አይቀሬ ነው። ሀብትን ለማከፋፈልና ወይም እኩልነትን ለማምጣት ሲሞከር አንዳንድ ግለሰቦች የሚያጡት ነገር ስለማይጠፋ ተቃውሞ ማስነሳታቸው የሚጠበቅ ነው። ይህ የተረጋጋን ማህበረሰብ ያተራምሳል። ስርዓተ ማስጠበቅን ብቸኛ ግቡ ያደረገ መሪ በቅድሚያ ከፍ ያለ ቦታ የያዙትን ሰዎች ለማስደሰት መጣር አለበት። ምክንያቱም ዓላማውን ለማሳካት ከማንም በላይ የሚተባበሩት እነዚህ አካላት ናቸው። በተቃራኒው ካስቀየማቸው ግን ፊታቸውን ያዞሩበታል። የእነርሱ ተቃውሞ ከሌላ የማህበረሰብ ክፍል ሊሰነዘር ከሚችል ቅዋሜ የበለጠ ጉዳት ያደርስበታል። ያ ማለት መንግስት ማህበራዊ መዋቅሩን ለማስተካከል ወይንም ካለው የተለየ ቅርጽ ለመስጠት ማሰብ የለበትም። ማህበራዊ መዋቅር ሁል ጊዜም የረሃም ወይም ፒራሚድ ቅርጽ ይኖረዋል። የፒራሚዱ ጫፍ አካባቢ ጥቂት ግን ወሳኝ ሰዎች ይገኛሉ። የወሳኝነት አቅማቸው እየቀነሰ ሲሄድ ቁጥራቸውን በተቃራኒው እየተበራከተ ይመጣል። ያው በአውግስቲን አመለካከት መሰረት ከፒራሚዱ ጠርዝ ያሉ ብዙሃን እጣቸውን በማማረር ጊዜ ማጥፋት አይገባቸውም። የእነርሱ መንገላታት ወይም ኑሯቸው ዝቅተኛ ነውና መንገላታታቸው አይቀርም። ያው ማህበራዊ ስርዓትን ለማስጠበቅ የሚከፈል ዋጋ መሆኑን አውቀው ሊኮሩ ነው የሚገባው። ምንዱባኑ ችግረኞቹ ሰላምን እንደማያጣጥሙ ግልጽ ነው። ምንም አይነት ረብሻ በማይኖርበት ስርዓት በተከበረበት ጸጥታ ዓለም ይካሳሉ ይላል። ድሆች እና ችግረኞች ማህበራዊ እርከንን ተፈጥሯዊ መንገድ መሆኑን ተረድቶ ሲቀበሉት ስርዓትን በማስፈን ድርሻቸውን ይወጣሉ። አውግስቲን አበክሮ እንደሚከራከርበት ሰዎች እንስሳትን እና ማመዛዘንን ያልተሰጣቸው የተፈጥሮ አካላት እንዲያስገብሩ ነው የእልቅናቸው መታወቂያ የማመዛዘን ብቃት የተሰጣቸው። ሆኖም የባርነትን ገሃዳዊ ህልውና መካድ አይቻልም። አንድ ሰው ሙሉ በሙሉ በሌላኛው ሰው ቁጥጥር ስር መሆን የሌለበት ቢሆንም እውነታው የሚነግረን አይነት ያፈነገጠ ስርዓት በአንድ ወይም በሌላ ቅርጽ በምድር ላይ እንደሚገኝ የባርነት መኖር የኃጢአት መኖር ነው ይላል ቅዱስ አውግስቲን። ያው የባርነት የአንድ ሰው ሙሉ በሙሉ በሌላ ሰው ቁጥጥር ስር መዋል ዋነኛ መነሻው እንግዲህ ኃጢአት ነው። የዚህ አይነቱ ድርጊት መፈጸም ያለበት ምንም እንከን በማይገኝበትና ለጥፋት ሁሉ ተገቢውን ቅጣት መስጠት በሚያውቀው አምላክ ብቻ ነው። ለአውግስቲን ባሪያዎች ሰዎች ናቸውና የባርነት ዕዳ የወደቀባቸው ከሰሩት ኃጢአት የተነሳ ነው። ይህን ቢልም ግን ሙሉ በሙሉ እውነታው እንዲህ ነው ብሎ ማጠቃለል እንደሚቸግር አላጣውም። ስለዚህ እንደዚህ ይላል። አንዳንድ ሃይማኖተኛ ባሪያዎች ያሏቸው እኩይ ባህሪ አሳዳሪዎችም አሉ። ከባሪያዎቹ ባልተናነሰ ባሪያ አሳዳሪዎቹ ራሳቸውን ስቃይ አለባቸው ይለናል። አውግስቲን ይህን አስታኮ ባሪያ ለአካላዊ እንግልት ቢዳረግ ባሪያ አሳዳሪውም መንፈሳዊ ስቃይ አለበት። የክፉ መንፈሳዊ ነቀርሳ ወይም ያልተገባ ጥማት እስረኛ ከመሆን አካላዊ ባርነት በአያሌው ይሻላል። በማህበራዊ መሰላል ዝቅተኛው ደረጃ ላይ የሚገኙ ሁሉ ስቃያቸው የሌላ ግዙፍ ስርዓት አካል እንደሆነ መገንዘብ አለባቸው። በመጀመሪያ አምላክ ሲፈጥረን ሰዎች ሁሉ እኩል ነን። ለሌላ ሰውም ሆነ ለኃጢአት ባሪዎች አልነበርንም። ይህ የባርነት ግልጋሎት ግን ቅጣት ነው። የስርዓት መጠበቅና የትርምስን መጥፋት በሚሻው ሕግ የተጣለ ያንን ሕግ መጣስ ባይኖር ኖሮ ባርነት በማገልገል መቀጣትም ባልኖረ ነበር።
ስለዚህ ወንጌላዊ እንደመከረው ባሪያዎች አሳዳሪዎቻቸውን በሙሉ ልብና በመልካም ልቦና እንዲያገለግሉ የተገባ ነው። በዚህ አሳዳሪዎቻቸው ከባርነት ቀንበር ነፃ ባይለቋቸውም እንኳን እነርሱ ባርነታቸው ነፃነት ሊያደርጉት ይችላሉ። በፍርሃት እየተንደፋደፉ ሳይሆን በሙሉ ፍቅር በማገልገል ትክክል ያልሆነውን ነገር ሁሉ እስኪያልፍ ሁሉም አይነት የበላይነት እና የሰው ልጅ ስልጣን ወድሞ ወደ ወንድምነት እስኪቀየር ድረስ ይላል። ያው ከዚህ ጋር ተያይዞ አይነተኛ የአውግስቲን ነጥብ ማህበረሰብ እንደ ጠቅላላ የተረጋጋ መሆን አለበት የሚል ነው። ይህን እርጋታ በጣም አስፈላጊ ከመሆኑ የተነሳ ባሪያዎች ድሆች እና ጭቁኖች ሁሉ ዕጣቸው ለምን ሲሉ እንዳይጠይቁ ይመክራል። ኃጢአትና ባርነት ቢኖሩም ሰዎች በመሰረታዊነት እኩል ናቸው። የሥርዓት መጠበቅ የግድ ቢሆንም የሰው ነፍስ ነውጥ የበዛበት ናት። ፖለቲካ አመጣሽ ውጥረት ቢነግስም ሰው አመዛዛኝ ፍጡር ነው። ቅዱስ አውግስቲን በምድሪቷ ከተማ ውስጥም እውነታውን የተረዱ ጥቂት ብፁዓን አሉ ይላል። እነዚህ ፖለቲካ ውስጥ ራሳቸውን አይዶሉም፣ መሪዎች እውነት ይዘዋል ብለውም አያስቡም። ነገር ግን የሰማያዊውን መንግስት ጸጋ ያልተላበሱ ቢሆኑም እንኳን ምድራዊ መንግስታትን ያከብራሉ፣ ይታዘዛሉ። ምክንያቱም ምድራዊቷ ከተማ ሰላም ያስፈልጋታል፣ ስርዓቷ የተጠበቀ እንዲሆን ያሻል። ትክክለኛና የምግባር ልዕልናን የተላበሱ ዜጎች በመሆናቸው ለሌሎች ዜጎች እንደ አርያ ሆነው ይኖራሉ። እስቲ ቅዱስ ቶማስ አኩናይን እንመልከት። የሰዎች ፍላጎትና ፍለጋ መለያየት ግልጽ የሚያደርገው ሰዎች ከሚመኟቸው ስፍራዎች ለመድረስ ሊከተሏቸው የሚችሉ ብዙ ክፍት መንገዶች እንዳሉ ነው። ሰው ይህንን እንዳያሳካ መመሪያ ይፈልጋል እንዲያሳካ። ቅዱስ ቶማስ አኩናይ ከጣሊያኗ ኔፕልስ አቅራቢያ ነው የተወለደው። ምናልባት በ1224 ወይም በ1225 ዓመተ ምህረት በፓሪስ ከተማ ትምህርቱን እየተከታተለ ሲሆን እንደ ወቅቱ ወረት የአሪጣጣሊስን አስተምሮ መርምሯል። የሕይወቱ አብዛኛው ክፍል በማስተማር እና በምርምር ያለፈ ነው። በአውግስቲን እና በአኩናይ መካከል 8 ክፍለ ዘመናት አሉ። በእነዚህ ዓመታት የሮማ ካቶሊካዊት ቤተ ክርስቲያን የተጽዕኖ አቅም በርትቷል። ፊውዳል ነገስታት ወደ ስልጣን መጥተዋል። የነገስታት ኃይል በስራቸው በያዟቸው መሳፍንት ላይ ጥገኛ የሆነ ነው። ቤተ ክርስቲያኗ ደባል ሚና መጫወት አውቃበታለች። በአንድ በኩል ታዛዥነት የሚጠይቅ የፖለቲካ ተቋም ሆናለች፣ በሌላ በኩል ደግሞ ሃይማኖታዊ አካልነቷ ግልጽ ነው። የፊውዳል ነገስታት መነሳት አንድ ጥያቄ ጭሯል፣ የዓለማዊና የመንፈሳዊ ስልጣን ግጭት። ቅዱስ ቶማስ ነገስታቱ ሁል ጊዜም በስራቸው ባሉ መሳፍንት ሊተማመኑ እንደማይችሉ ገብቶታል። ስለዚህ ይህን በቤተ ክርስቲያን ላይ የሚመጣውን አይቀሬ አደጋ ለመጠበቅ ተሰናድቶ የቀረበውን አደጋ ለመጋፈጥ የማህበራዊ አካላት ውህደት ላይ አጽንዖት የሚሰጥ የህብረተሰብ ሀልኛ ስልጣንም ነደፈ። ታላላቆቹ ስራዎቹ ሱማ ቴዎሎጂካ እና ኦን ፕሪንስሊ ገቨርንመንት ውስጥ የውህደት ወይም የአንድነት እሳቤዎች በብዛት ተሰግስገው እና ተተንትነው ይገኛሉ። ሀልዮቱ ምሁራዊም ፖለቲካዊም ገጽታ አለው። ሁሉም የሰው ልጅ እውቀት ተያያዥነት ወዳለው ስርዓት ሊቀየር ይችላል። ይህ እንዲሳካ ግን ሰው የማመዛዘን ስጦታውን ተጠቅሞ የጽርሐ አርያም ወይም ዩኒቨርስን መለኮታዊ ቅጥ መረዳት አለበት። በዚህ አይነት የእውቀት ስርዓት ውስጥ ሳይንስም እምነትም የራሳቸው ድርሻ አላቸው። ቤተ ክርስቲያን መንግስትም ማህበራዊ ስርዓትንም በማስረጽ ሚና እንዳላቸው ሁሉ ስልጣን ይላል አኩናይ ሊገፋው የሚገባው ሳይሆን ይዘው የሚጠቀሙበት መሳሪያ ነው። ቅዱስ ቶማስ አኩናይ ሕይወቱ ካለፈ ከግማሽ ምዕተ ዓመት በኋላ ለሃይማኖታዊ ተጋድሎ እና አስተዋጽኦ ቅድስናን ጸጋ ተጎናጽፏል። መንግስት እስቲ ስለምን ያስፈልጋል ይላል ቅዱስ ቶማስ አኩናይ ከቅዱስ አውግስቲን ጋር ፖለቲካዊ ግብ ሰላም ሊሆን እንደሚገባው ይስማማል። የማህበረሰብ ደህንነትና ብልጽግና አንድነቱን ወይንም በቀላል አነጋገር ሰላምን በመጠበቅ ላይ ይመሰረታል ይላል። ስርዓት ከመጠበቅ ወደ አንድነት ውህደት የሚያደርገው እርምጃ በጣሙን አስፈላጊ ነው። ስርዓትን አኩናይስ ከአውግስቲን በተለየ የመንግስታት ግብ መጨረሻ ሳይሆን መጀመሪያ አድርጎታል። አውግስቲን ምድራዊ መንግስት መረጋጋትና ስርዓትን
የአቅም ውስንነት እየካዱ ነው። ስልጣንን ሳይባልግበት ሊጠቀምበት ይችላል የሚል የዋህነት ስህተት እየሰሩ ነው። ቅዱስ ቶማስ ግን ከዚህ ይነሳና የተዋሃደ መንግስት እሳቤውን ይተነትናል። የሕግ አልዮት ይቀጥላል። የሰው ልጆች የሚያዋቅራቸው መንግስታት ከሰማያዊ አምላክ መንግስት ጋር ሊወደሩ ከቶ ባይቻላቸውም ትምህርት መቅሰም ብሎም መሻሻል ግን ይችላሉ። በንጽጽር ከመድከም ይልቅ ሁለቱም በአምላክ ሕዋ ውስጥ ያሉ የእርሱ ድርሰት ክፍሎች መሆናቸውን መቀበል ይሻል። እንደ አኩናይስ አስተሳሰብ ኦንሊ ፕሪንስሊ ገቨርንመንት ላይ ይህንን ጽፏል። ይህ አንደኛው መጽሐፉ ነው። አምላክ ስርጸ አርያም ወይም ዩኒቨርስ ላይ ምን እንደሚሰራ ማሰብ አለብን። ከዚያ ንጉሥ ምን ማድረግ እንዳለበት እናያለን። የዓለም መፈጠር ለከተማ ወይንም ለሀገር መሰረት ምቹ ሞዴል መሆን እንደሚችለው ወይም ሰማያዊ መንግስትም የህዝባዊ መንግስት መርሆች እንድንቀስም ያገለግለናል። በሁሉም የቶማስ አኩናይ ጽሑፎች ውስጥ በመንግስት አቅጣጫ እና ቁጥጥር ላይ ስለሚያስፈልገው አንድነት አጽንዖት አለ። በእሱ አመለካከት ሰው ማህበራዊ ፖለቲካዊም እንስሳ ነው። በመሆኑም ከሌሎች እንስሳ በበለጠ በማህበር እንዲኖር ያስፈልጋል። የማህበረሰብ መተባበር ሰዎች ተፈጥሯዊ አስፈላጊም ስለሆነ በተመጣጣኝ አስፈላጊነት አንዳች አይነት መንግስት ማህበረሰብ ውስጥ እንዲኖር ያሻል። ምክንያቱም ብዙ ቁጥር ያላቸው ሰዎች ሲኖሩ ሁሉም የየራሳቸው ፍላጎቶች ብቻ የሚያሳድዱ ከሆነ ከመካከላቸው አንዱ ለጋራ ጥቅም ካልተጠነቀቀ በቀር የዚህ አይነት ማህበረሰብ መበታተኑ አያጠራጥርም። ኦን ፕሪንስሊ ገቨርንመንት ላይ ሰው ማህበራዊ እንስሳ በመሆኑ ኑሮውን በማህበር ነው። ነገር ግን ማህበረሰቦች የተመሰረቱት የሚጋጩ ፍላጎቶችን በመያዙ ግለሰቦች ነው። ማህበረሰብ እንደ ተቋም እንዲቀጥል ከተፈለገ እነዚህ ፍላጎቶች ከጋራ ጥቅም ጋር መጣጣማቸውን የሚያረጋግጥ ፖለቲካዊ ኃይል መኖር አለበት። ስለዚህ በቅዱስ ቶማስ ስነ አመክንዮ መሰረት ማህበራዊ ውህደት የሚያረጋግጠው በፖለቲካዊ ውህደት ነው። ፖለቲካዊ ውህደት ደግሞ የተሰበሰበ ኃይልን ወይም መንግስታዊ ስልጣን ይፈልጋል። ለየትኛውም የማህበረሰብ መሪ በጣም ወሳኙ ተግባር የሰላማዊ አንድነት መፈጠር ነው። እርሱ ራሱ የተዋህዶ አንድ የሆነ ከብዙሃን ይልቅ ውህደትን ወይም አንድነትን ያመጣል። ስለዚህ አንድ ሰው የሚመራው መንግስት ብዙዎች ከሚመሩት መንግስት የተሻለ ስኬታማ ይሆናል። ከዚያም በላይ ብዙ ሰዎች እርስ በራሳቸው ልዩነት ካላቸው አንድነትን በማምጣት አይሳካላቸውም። ስለዚህ ብዙ ሰዎች በምንም አይነት ሁኔታ መምራት ከመጀመራቸው በፊት በሆነ መልኩ አንድ የሚያደርግ እስር ያስፈልጋቸዋል። ተፈጥሯዊውን መንገድ የሚያቃርብ ሁሉ ምርጡ መንገድ ነው። ምክንያቱም ተፈጥሮ የምትሰራው ምርጡ መንገድ ተከትላ ነው። ተፈጥሯዊ መንግስት ቁንጮ አንድ ከሰውነት ክፍሎቻችን የቀሩትን ሁሉ የሚያሽከረክር አንድ አካል አለ። ልብ ነፍሳችን ውስጥ የሁሉ የበላይ አንድ ክፍል አለ፣ ምክንያት ወይም አመዛዛኝነት። በፕሪንስሊ ገቨርንመንት መጽሐፉ ላይ ቅዱስ ቶማስ አኩናይ ስለ መንግስት አስፈላጊነት ያቀረበው መላምት ለመረዳት ስለ ሰው ተፈጥሮ በአጠቃላይ ያለውን እሳቤ ማወቅ ይጠቅማል። በዚህ ረገድ የሰው ባህሪ 3 ገጽታዎች አሉት። የመጀመሪያው ሰው የጠቅላላው የተፈጥሮ አካል ነው የሚል ነው። ከዚህም የተነሳ ከሌሎቹ ፍጡራን ጋር የሚጋራቸው ብዙ ጠባያት አሉ። ልክ በኃይለኛ ነፋስ ህልውናው አደጋ ላይ እንደወደቀ ዛፍ ራሱን የማቆየት ፍላጎት አለው። ልክ እንደ እንስሳ ዝርያውን ማስቀጠልን ይሻል። ነገር ግን ከእጽዋትና ከእንስሳት በተለየ የግብረ ገብ ስሜት ይዟል። ትክክለኛውን ነገር የመለየትና የማድረግ ችሎታ ተሰጥቷቸዋል። ከፖለቲካ ትንታኔ አንጻር ሰው እንስሳዊ ባህሪውን ከግብረ ገብ ግንዛቤ ጋር አጣጥሞ እንዲኖር ግድ ነው። በመጀመሪያው ሚናው ሰው የአደገኛ አውዳሚነት መቃቀም አለው። ራሱን ለማዳን ሲል የሌሎችን ነፍስ ሊቀጥፍ ይችላል። ሁለተኛው ሚናው ወሲባዊ አውሬነትን ያላብሰዋል። ዝርያው መቀጠል ስላለበት በሌሎች ላይ ጉዳት ሊያመጡ ለሚችሉ ስሜቶች ይገዛል። ትክክለኛው መንግስት ታዲያ እነዚህ 2 ሚናዎቹ ሶስተኛው ላይ ውድመት እንዳይፈጽሙ ሊከላከል ይገባል። ወደ ሁለተኛው ገጽ እንመጣ። ቶማስ አኩናይ ሰው የሚሰራው በእውቀት ነው ይላል። ሁሉም ሰው የማመዛዘን ችሎታ ተሰጥቶታል። ያሰበውን ወደ ፍጻሜ የሚያደርስ ይህንን ተሰጥቶ ተጠቅሞ ነው።
ሰዎች አዋቂና ምክንያታዊ ናቸው፣ ግን ደግሞ ማህበራዊነት አላቸው። አዋቂነት፣ ምክንያታዊነት ሰው በግሉ የተላበሳቸው ባህሪያቶቹ ናቸው። ምናልባት አንድ ሰው ብቻውን ማህበረሰብ ቢሆን በቅጡ ይገለገልባቸው ይሆናል። ችግርና ግጭት አይታሰቡም። ሰዎች በማህበር ማኖር ሲጀመር ግን ፖለቲካዊ አቅጣጫ የግድ ይሆናል። ኔክስት እስቲ አምባገነንነትና አብዮት የሚለውን ሐሳብ እናያለን። ዛሬ በቃናል። ሰብስክራይብ አድርጉ፣ ላይክ አድርጉ። ባይ